ጋይስ ዓለም ዋንጫ ሊጀምር 3 ቀን ነው የሚቀረው። እናንተ የማን ደጋፊ እንደሆናችሁ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ ኦሬዲ ዲሳይድ ያደረኩኝ ሰው ነኝ። ገብቷችኋል? የክርስቲያኖ ሮናልዶ ነኝ። ሮናልዶ አንድ ወርልድ ካፕ ዲዘርቭ አያደርግም የምትሉኝ ከሆነ በጣም ክፉ ናችሁ ማለት ነው። ለእግር ኳስ በጣም ክፉ ናችሁ። ስለዚህ እናንተ የምትደግፉት ቲምና ማለት ነው ማን ከዛ በኋላ ደግሞ ሁለተኛ ቲማችሁ ማን እንደሆነ ታስቀምጡልኛላችሁ ማለት ነው። አሁን ልግባላችሁ። ፖርቹጋል በስትክክል ዘንድሮ ትልቅ እድል እንዳላት ማስበው ማለት ነው። ይላችሁ ለመስራት ብሩኖ ፈርናንዴዝ አለ የፕሪሚየር ሊግ ያመቱ ምርጥ ተጫዋች ገብቷል። አሁን ለፖርቹጋል ሲሆን ከብሩኖ ጋር ብሩኖ ይሄ ገብቷል። ኤል ማግኒፊኮ ከዛ በኋላ ቪቲኒያ አለ ቪቲኒያ ደግሞ ማለት ነው የዓለም ምርጡ መሃል ተጫዋች ነው በዚህ ሰዓት ላይ ሴንተር ሚድፊልድ ማንንም አያክለው ማንም። ከዛ በኋላ ጆን ኤቬዝ አለ ከጎኑ። እነዚህ ሶስቱ ጤነኛ አይደሉም። በቃ ምንም ጤነኛ አይደሉም ማለት ማንም የሚያስቆማቸው አይመስለኝም። ገብቷችኋል አይደል? ስለዚህ ለነሱ ስልና ከዛ ከፊት ለፊት ደግሞ ክርስቲያኖ ሮናልዶ አለ። ገብቷችኋል? ለሮናልዶ ስል እናንተ ደግሞ ለማን እንደሆነ ኮሜንት ላይ አስወጡ። ፖርቹጋል እኮ መሃል ሰበሰበው እኮ አሪፍ ነው ግን ኢጎ ይበዛበት ተጫዋች ነው የሞላው። ስለዚህ ናሆም እንግዲህ የፖርቹጋል ደጋፊ ነው። የማን ደጋፊ እንደሆናችሁ እናንተ አስቀምጡለት እስቲ ኮሜንት ላይ። ምንድነው ሰሞኑን ገባ ላለው ኮሜንት ምናምን ላይ ፖርቹጋል እንድትበላ አንፈልግም ወርልድ ካፕ ማይብለው አርጀንቲና ራሱ ባለፈው በላቻ በቃ የሜሲና የሮናልዶ ኬሪየር ማማር አለበት። ገብቷል? የሜሲ ኦሬዲ አለ ያማረን የሮናልዶ የሚቀረው ነገር ይሄን ያሳካና በቃ እግር ኳስ ከዛ በኋላ ቢቆም ገብቷል? ምን ማለት ነው ፖርቹጋል እንድትበላ አልፈልግም ማለት ጤነኛ ነህ እንዴ? ፍራንስና ፖርቹጋል ማያ ይብላ ብትባል ፍራንስ ልትል ነው ወይ? ይሄ ጤነኛ አትመስሉኝም እንደዚህ የምትሉ ሰዎች ግን የምሬ ነው። ኬሪየር ማማር አለበት። ሲጀምር ቲሙ የመሳካት አቅም አሉ ብዬ በደንብ እጠብቃለሁ። እነ ብሩኖ አሪፍ ሲዝን ነው ያሳለፉት። ብሩኖ ተው፣ ቪቲኒያም ተው፣ ሚድፊልዱ አልናዘር ሌቭል ነው። ኔቬስ ምናምን ፊት ለፊቱም ራሱ አጥቂው አለ። አባቴ ምንም ያሳስብ ነገር የለም። ለምንድነው የማያሳኩት? ያሳኩታል ደግሞ የዚህ ማሊያ ግሬሱ አባቴ እንዴት አባቱ እንደሚያምር እኮ። እንደዚህ አይነት ማሊያዎች የምትፈልጉ የፖርቹጋልም የሌላ ሀገርም ታች ማስቀምጥላችሁ አካውንት ኤቢ ስፖርት ዌር ማግኘት ትችላላችሁ ማለት የፈለጋችሁት ማሊያ። አንድ ሰው ፖርቹጋል ስትበላ ማየት አልፈልግም እንዳልሰማ። ፖርቹጋል እኮ ስብስቧ አሪፍ ነው። መሀሏ እኮ ያስፈራል። አጥቂውም ያስፈራል፣ ተከላካዩ ያስፈራል በዛው ልክ። እኔ አልፈልግም ፖርቹጋል እንድትበላ አልፈልግም። ቅዱስ ይቀርበኝ። ለማንኛውም አንቺም የፖርቹጋል ደጋፊ ነሽ፣ ሁለት የፖርቹጋል ደጋፊ። የመጨረሻ ዓለም ዋንጫ ያራዳ ልጆች እንደ ሌላ ጊዜ ለምን እንደሆነ እኔ እንጃ ያልተደሰትኩኝ ማለት የዓለም ዋንጫ በጣም ደስ የሚል ጊዜ የምናሳልፍበት አንድ ቶርናመንት ነው። ነገር ግን በጣም ከባድ ዘንድሮ በጣም ከባድ ነው። ምክንያቱም ይሄ ለምታዩት እንግዲህ 16 ዓመት ተኩል ጎረምሳ ማለት ነው እድሜው እየቀነሰ እየመጣ ስለሆነ ከ15 ዓመት በታች አናጫውትም ብለዋል። ስለዚህ ከዚህ በኋላ እንመለከተውም የዓለም ዋንጫ ላይ ማለት ነው ያራዳ ልጆች እና ያ በጣም ከባድ ፖርቹጋል የዓለም ዋንጫ ካነሳች ከክርስቲያኖ ሮናልዶ ጋር ነው መሆን ያለበት። ያለ ክርስቲያኖ ሮናልዶ ፖርቹጋል የዓለም ዋንጫ ብታነሳ አይጣፍጥም። እሱ ያልበለው የዓለም ዋንጫ ብዙም አያስደስትም ያራዳ ልጆችና በጣም ያስፈራል። አዎ የፖርቹጋል ስኳዱ በጣም የተሟላ ማለት በቃ ጽድት ኳሊቲ ያላቸው ተጫዋቾች አሉ። ነገር ግን ቅንጅት ያንሳቸዋልና ከባድ ነው። ፈጣሪ ካላገዛቸው በጣም ከባድ ነው። ነገር ግን በጣም ያስፈራል ማለት በቃ ይገባዋል። ክርስቲያኖ ለእግር ኳስ ያደረገው ውለታ በቃ የዓለም ዋንጫ ይገባዋል። ሊሰጠው የሚገባ ተጫዋች ነውና ማግኘትም ያለበት የዓለም ዋንጫ በጣም ትልቅ ዋንጫ ነውና ማግኘት ያለበት ተጫዋች ነው ክርስቲያኖ። ትልቅ ዋንጫ ነው ሲል የነበረው በነገራችን ሮናልዶ። ለማንኛውም እንግዲህ ከመጀመሩ በፊት የዓለም ዋንጫችን በሩ ላይ ቆመን ማለት ነው መልካም እድላችንን ከንቲባው ላረክልን ሁሉ እናመሰግናለን እንላለን። እንግዲህ ይቅና እንቋጥራለን የምንችለውን ድረስ። የዓለም ዋንጫ ትልቅ ዋንጫ አይደለም ሲል የነበረው ሮናልዶ ዓለም ዋንጫ ይልቅ ሻምፒየንስ ሊግ ይበልጣል እያለ ነበር። ብቻ ያርግለት የመጨረሻ ኬረሩ ነው። ዓለም ዋንጫ ይላል። ኦ ማይ ጋድ ዓለም ዋንጫ ዛሬ ነው የሚጀምረው። ቋጠሮ የለማ ጋይስ እርግጠኛ ናችሁ? እኔ እኮ አመል መጥፎ እኮ ነው። የሚቋጥር ሰው ይኖራል ዓለም ዋንጫ ላይ። ለማንኛውም ኮካኮላ ጋብዘናል ስካይላይት ነው ማለት ስለዚህ እዛ መተን ቴንክ ዩ እንላለን። ኮካኮላ ዓለም ዋንጫ መክፈቻን የት ነው የምታዩት? ያበደ ነው ዋይቶ የዓለም ዋንጫ በጣም የሚያጓጓ ከዋንጫውም እኩል ለእኩል ብዙ ጊዜ ሲጀመር የመክፈቻ ፕሮግራሙ ነው። ያው ብዙ ሰው ትዝታ አለበትና የማን ደጋፊ ናችሁ? በዚህ ዓለም ዋንጫ ቋጠሮ የለም። ዛሬ የዋንጫ ቀን ነው፣ የዓለም ዋንጫ ቀን ነው፣ የዋንጫ ሳይሆን። ለማንኛውም ዛሬ የት ነው የምታዩት? ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ቤታችን ነው የምናየው። አደርኪ አንቺ ኮካኮላ ጋብዞሻል ብራዘር። እናንተ የት ነው? ቆይ በተለይ የሜሲ ደጋፊዎች ቆይ የምርህን ነው?
የዓለም ዋንጫ እኔ ባለፈው ሜሲ በልቷል አሁን ዘና ብዬ ነው ማየው እንትና እንደግፋለሁ እንትና አለ ምናምን እረባ ቁጭ ብለ ለሮናልዶ ተቋጥራለህ ማለት ነው። እኔ የምታቁኝ ታቁኛላችሁ። ይሄ ምንም ስለ እግር ኳስ ክርክር ምናምን አይደለም። ሜሲ በልጣ ሮናልዶ ስለሱ አራት ይሄ ሰውዬ የዓለም ዋንጫውን ማንሳት ይገባዋል። ለዛ ደግሞ ቁጭ ብለ እግር ኳስ የምትመለከትና የምትወድ ከሆነ ለዚህ ሰውዬ ቁጭ ብለ ተቋጥራለህ ማለት ነው። አዎ አንዴ ድሪም ነው አለ አንዴ ድሪም አይደል ምንም የፈለገውን ይበል በቃ ከነ ምላሱ ወዛም ነው ማለት ነው። ከነ ሁሉም ነገር ይገባዋል። ቀልዳለህ እንዴ? እኔ ቤልጂየም አስጠልቶኝ ነው ኬቨን ዴ ብሮይን ሉካ ሞድሪች አይገባውም ነው እዛ ክሮሺያ ስንት እኮ የሚገባውም አለ። ከዚህ ሰውዬ በላይ ግን ይገባቸዋል? አይገባቸውም። ይሄ ሰውዬ ደግሞ የመጨረሻው ነው። ስለዚህ ቁጭ ብለህ ትቋጥርለታለህ። የቶለም ዘለም ትላለህ የቶለም ዘለም ትላለህ። ናኦሚ በዘፈንም ጭምር ነው የፖርቹጋል ደጋፊ እንደሆነች ያሳወቀችው። ቁጭ ብለህ ትቋጥራለህ ብሏል። እንግዲህ ቀጣይ ደግሞ እስቲ እናያለን። ይኸውልሽ እግር ኳስ እንደምወድሽ ታውቂያለሽ። አንቺን ይዤ ሙሉ ህይወቴን እየኖርኩ እገኛለሁ። ነገር ግን በጣም ጎድተሽኛል። በጣም ከረጅም ዓመታት በኋላ እድሜን በሙሉ ስጠብቅ የነበረውን ቀን ያሳየሽኝ በዚህ ዓመት ነው። የአንቺ ዕጣ ብዙ ነው። እኔ የሳውዲ ሊግ ከዚህ በፊት አይቼም አላውቅም። ነገር ግን እሱ ምን ያክል እንደፈለገው ሳይ እኔም የእሱን ያክል ፈልጌ ሲሳካለት አይቻለሁኝ በዚህ ዓመት። የሌሎች ክለብ ደጋፊዎች ዋንጫ ሲበሉ ሌላ ነገር ሲያሳኩ ሜሲ ዓለም ዋንጫን ሲያነሳ ምናምን ነገር በአይኔ የብረቱ አይቻለሁኝ። የኔን የመጨረሻ የእግር ኳስ መንገድ የምትክሽው ግን ሲያርሰበን ዋንጫውን ሲያነሳ ካሳየሽኝ ብቻ ነው ዓለም ዋንጫውን። ይህን ወርቃማ ካሪየር በወርቃማ ዋንጫ የምንጨርስበት ዓመት ያድርግልን። ሮናልዶ ዓለም ዋንጫን ያሳካል። እዚህ ጋር ተለያየን እንግዲህ ና ቴድኖስ ያው ፖርቹጋል ብትበላ ደስ ይለኛል። ለዛም የሚሆን ስብስብ አላት። አብዛኞቻችሁ ቲክታከሮችም የፖርቹጋል ደጋፊዎች ናችሁ አሁን እንዳየሁት። ነገር ግን በጣም ኢጎ የበዛበት ስብስብ ስለሆነ እኔ የምትበላው አይመስለኝም። ለማንኛውም ያርግላችሁ። እኔ የእንግሊዝ ደጋፊ ነኝ። አርጀንቲና ብትደግም ከምንም በላይ ውስጤ ነው። በአሁኑ ዓመት ግን እንግሊዝ እንድትበላ ፈልጋለሁ። እናንተ የማን ደጋፊዎች ናችሁ? ይመቻችሁ።